ጆሃር ሙስሊም ነው፣ ኦሮሞ ነው። ጆሃር ለኦሮሞ ህዝብ ማንነት፣ ፖለቲካው ማንነት፣ የቋንቋ፣ የባህል፣ የታሪክ ነው የሚታገለው እንጂ ኦሮሞ ሃይማኖት እስልምና፣ ክርስትና ወዘተ የሚሰብክ ሰው አይደለም። ሃይማኖት የኦሮሞ ህዝብ ኦርቶዶክስ የራሱ ነው፣ እስልምና የራሱ ነው፣ ካቶሊክ የራሱ ነው፣ ፕሮቴስታንት የራሱ ነው። በራሱ ሃይማኖት ላይ ምን አገባው 4 ኪሎ ኦርቶዶክስ ነኝ የሚለው? አንድ የኦሮሞ ተወላጅ ካህን ጆሃር በሚሰበስበው የኦሮሞ ህዝቦች የፖለቲካ ስብሰባ ስለተገኘ ክህነትህን እንቀማሃለን ማንዴቶቹ ትግራይ መጀመሪያ ኢትዮጵያዊት አልነበረችም፣ ኦሮሞም አልነበረችም። ኦሮሞ ህዝብ የትግራይን ህዝብ ታሪክ አይሻማም፣ ለመሻማትም አይፈልግም። የትግራይ ህዝብ ታሪክ መሆኑን ያውቃል። አፋርም አልነበረም፣ ሲዳማም አልነበረም፣ ሶማሌም አልነበረም። አፍሪካ እንደ አንድ ሀገር ሆና እንደ አንድ ኮንቲኔንት ሆና አፍሪካ መንግስታት ቢመሰረቱ ደስታውን አልችለውም። የትምክህተኛ ኃይል ግን አያኖረንም። ይህ ኃይል ግን አብረን ለመኖር የማያስችለን ኃይል ስለሆነ ይህንን ኃይል ጥርስ የሌለው አንበሳ ነው እያልን እኮ 28 ዓመት ቆይተን ነበር። ጥርስ አውጥቶ መጣ። የኢትዮጵያን አመጣጥ በመጀመሪያ ጊዜ መገንዘብ ያስፈልጋል። ትግራይ ብሔረ አጋዚ የኤርትራ ደጋማ ቦታዎችን ይዞ አዶሊስን ይዞ የአክሱም መንግስት ኢትዮጵያ ብሔር ብሔረሰቦች ጋር ለመኖር አይቻልም የሚል እምነት ሌሎችን ስልጣኔን ሐውልቶችን የሰራ ህዝብ ደጋማው የሐማሴንና የትግራይ ህዝብ ብቻ። ትግራይ መጀመሪያ ኢትዮጵያዊት አልነበረችም፣ ኦሮሞም አልነበረችም፣ አፋርም አልነበረም፣ ሲዳማም አልነበረም፣ ሶማሌም አልነበረም። የኢትዮጵያን አመጣጥ በመጀመሪያ ጊዜ መገንዘብ ያስፈልጋል። ትግራይ ብሔረ አጋዚ የኤርትራ ደጋማ ቦታዎችን ይዞ አዶሊስን ይዞ የአክሱም መንግስት ፊደሎችን፣ ስልጣኔን፣ ሐውልቶችን የሰራ ህዝብ ደጋማው የሐማሴንና የትግራይ ህዝብ ብቻ። የኦሮሞ ህዝብ የትግራይን ህዝብ ታሪክ አይሻማም፣ ለመሻማትም አይፈልግም። የትግራይ ህዝብ ታሪክ መሆኑን ያውቃል። አፋርም እንደዚህ ያለ ይላል። የኛ ታሪክ የኔ ነው እያለ የሚጠጋ ኃይል ግን አለ። ይሄም ትምክህተኛው ኃይል ቁንጫው የትምክህት ጠበቃ እሱ ነው። የባንዲራው አለቃ፣ የአንድነቱ አለቃ፣ የሃይማኖት አለቃ፣ የኦርቶዶክስ ሃይማኖት አለቃ። ኦርቶዶክስ ተነካ ብሎ የሚጮህ እሱ፣ ጎሳ እያለ የሚጠራን እሱ። ዋናው ጠንቅ ለኢትዮጵያ ብሔር ብሔረሰቦች አንድነት ጠንቅ ትምክህተኛው ኃይል ነው። እኔን መስላችሁ ኑሩ የሚል ኢትዮጵያዊነት ለኔ የሞት እልቂት የመበታተን ታሪክ ነው። ከኢትዮጵያዊነት የትግራይ ህዝብ የተጠቀመው አንድ የሰናፍጭ ቅንጣት ያህል ታሪክ የለውም። እኔ እንኳን በኢትዮጵያዊነት ቀርቶ የአፍሪካ ቀንድ ህዝቦች አንድ ቢሆኑ ደስታውን አልችለውም። አፍሪካ እንደ ሀገር እንደ አንድ ሀገር ሆና እንደ አንድ ኮንቲኔንት ሆና አፍሪካ መንግስታት ቢመሰረቱ ደስታውን አልችለውም። የትምክህተኛ ኃይል ግን አያኖረንም። መጀመሪያ ይሄ ትምክህተኛ ኃይል ጠፍቶ በዚያ በትምክህተኛው ኃይል ያለ ህዝብ የራሱን እድል በራሱ የመወሰን መብት አግኝቶ ከሌሎች ኢትዮጵያውያን ጋር እኩል ነኝ ብሎ እስካልተዘጋጀ ድረስ ጥርጣሬ አለኝ። አሁንም የምታየው ምንድነው? 27-28 ዓመት ከቆየን በኋላ በሰላም ከየትም ሀገር ተሰዶ ቆይቶ አሁን ኢህአዴግ ውስጥ ችግር ሲፈጠር በጓዳ መጥቶ
ኢትዮጵያን ድምጥማጡ ለማጥፋትና ሕገ መንግስትን አፍርሶ ወደ ዘመነ ምኒልክና ዘመነ ኃይለ ሥላሴ ሊመልሰን እየዳዳው ነው። በመሰረቱ ተመልሶ የኃይል ወደ ስልጣን ይመጣል የሚል እምነት የለኝም። የደም መፋሰስ ሌላ ችግር ግን ያመጣል። ችግር እንዳይመጣበት አሁን ለምሳሌ አፋር በታሪኩ እንኳን ዩኒቨርሲቲ እንኳን የራሱ ክልል ሊያስተዳድር እንደ ህዝብም የማይቆጠር ዘላን እየተባለ የሚሰደድ ህዝብ ነበር። ኢህአዴግ መጥቶ ትግል አድርጎ ክልል ኦሮሞ ተብሎ ደርግ እንኳን የትግራይ ክልል የእንግልግል ምናምን ብሎ የኦሮሞ ክልል አላለም። ስለዚህ ይሄ ፌደራሊስት መንግስት ከተመሰረተ በኋላ አሁን ተሰዶ የነበረ ሲኖዶስ ተሰዶ የነበረ ምድረ ኃይለ ሥላሴ ጠበቃና የደርግ ጠበቃ መጥቶ አሁን በ4 ኪሎ ቤተክርስቲያን ቅድስት ማርያም ቤተክርስቲያን እዚያ ያለ ሃይማኖት ወክሎ እንደገና ደግሞ በ4 ኪሎ ምኒልክ ቤተ መንግስት ያለው ሁሉም ቅቤና ድል ሆነው ተስማምተው የብሔር ብሔረሰቦችን ህልውና ለማጥፋት ላይናታች ይያሉ ነው። ይሄንን ማንን ለማጥቃት ነው? የትግራይን ህዝብ ለማዳከምና የትግራይን ህዝብ ቀጥቅጦ ለመግዛት ነው። የኃይል በማናቸውም መንገድ አሁንም ከማንኛውም ጠላት ጋር ተመሳጥሮ የትግራይን መሬት ከመሸጥ የትግራይን መሬት በታትኖ ግማሹ ወደ ጎንደር ግማሹ ወደ ወሎ ግማሹ እንደፈለገው አድርጎ የነን ህዝብ አጥፍቶ ለመኖር ነው የሚፈልገው። የትግራይን ህዝብ ታሪክ ነው እንጂ የሚፈልገው የትግራይን ህዝብ ፊደል ነው እንጂ የሚፈልገው የኛን ታሪክ በእኛ ታሪክ እየተመካ ለመኖር እንጂ የትግራይን ህዝብ ህልውና የማይፈልግ ሌሎችን ህዝቦች የሚንቅ የትግራይን ህዝብ ካጠፋ ሁሉም በቁጥጥር ስር አውለዋለሁ ብሎ ነው የሚያምነው። ስለዚህ በዚያ ነው ኢትዮጵያዊነትን የምጠራጠረው። ኢትዮጵያ ብሔር ብሔረሰቦች ጋር ለመኖር አይቻልም የሚል እምነት የለኝም። የኃይል ግን አብረን ለመኖር የማያስችለን ኃይል ስለሆነ ይሄንን ኃይል ጥርስ የሌለው አንበሳ ነው እያልን እኮ 28 ዓመት ቆይተን ነበር። ጥርስ አውጥቶ መጣ። ስለዚህ ኃይል እስከ መጨረሻው ተከታትለን ካልተቆጣጠርነው በስተቀር አደገኛ ኃይል ነው። ኢትዮጵያንም ያጠፋታል። የኃይል ኢትዮጵያን ያጠፋታል። ይበታል። በጣም የሚያሳዝን ይሄ ነው። አሁን ነው እየተረዳን እንጂ ይሄ ነገር ለዓመታት የቆየ ተግባር ነው፣ ግን አይገባንም ነበር። ጁሃር ሙስሊም ነው፣ ኦሮሞ ነው። የፖለቲካ አክቲቪስት ነው እንጂ የሃይማኖት አክቲቪስት አይደለም። ጁሃር ለኦሮሞ ህዝብ ማንነት ፖለቲካው ማንነት የቋንቋ የባህል የታሪክ ነው የሚታገለው እንጂ ስለ ኦሮሞ ሃይማኖት እስልምና ክርስትና ወዘተ የሚሰብክ ሰው አይደለም። ስለዚህ አንድ የኦሮሞ ተወላጅ ካህን ጁሃር በሚሰበስበው የኦሮሞ ህዝቦች የፖለቲካ ስብሰባ ስለተገኘ ክህነትህን እንቀማሃለን። ማን ቤቶቹ ለኦሮሞ ህዝብ ክህነት የሚሰጡት እኛ ነው የምናባረው። አሁን እዚህ ላይ ነው ሃይማኖታችን የራሳችን አይደለም፣ ሌሎች ነው እያዘዙን ያሉ። የኢትዮጵያ ሃይማኖት አሁን የትምክህተኞች ሃይማኖት ነው። ኦርቶዶክስ ተዋህዶ ሃይማኖት ትምክህተኞች ናቸው የሚጫወቱበት። ሲኖዶስ አቋቁመው አሜሪካ አቡነ ጳውሎስ የትግራይ ሰው ስለሆኑ ብቻ ሲኖዶስ አቋቁመው ለዓመታት ህወሓትን ሲሰድቡ ህወሓትን ሲቃወሙ የትግራይን ህዝብ 95 ለ5 እያሉ ሲያወግዙ አንድ ቃል ተናግረው ያውቁ። እነዚህ ኦርቶዶክስ ሰዎች የትግራይን ህዝብ 95 ለ5 እንጨርሳቸዋለን ብሎ ኢሳት ሲናገር ለምንድን ነው የኦርቶዶክስ ተዋህዶ ቤተክርስቲያን መሪዎች ይሄ ውጉዝ ቃለ ሐዋርያት ብለው አላወገሱ?
አይናገሩማ። ማን ያኖራቸው እዚያ ቤተክርስቲያኑ ማህበረ ቅዱሳኑና ሌሎቹ ሁሉ ተቆጣጥረውታል። ትግራይ ውስጥም ያሉ የሃይማኖት መሪዎችን የምጠራጠራቸው ሰዎች አሉ። ገንዘብ እየተቀበሉ የሚኖሩ ሊኖሩ ይችላሉ እጠረጥራለሁ። አትጠርጥር መቼም አይባል። ስለዚህ እኛ የራሳችን ኦርቶዶክስ ተዋህዶ ሃይማኖት፣ የራሳችን የእስልምና ተከታዮች፣ የራሳችን የካቶሊክ ተመራዮች ሃይማኖታችን ራሳችን የምንመራው እስካሁን ድረስ ሃይማኖት የኦሮሞ ህዝብ ኦርቶዶክስ የራሱ ነው፣ እስልምና የራሱ ነው፣ ካቶሊክ የራሱ ነው፣ ፕሮቴስታንት የራሱ ነው። በራሱ ሃይማኖት ላይ ምን አገባው 4 ኪሎ ኦርቶዶክስ ነኝ የሚለው? ስለዚህ ይሄ የትምክህተኛው ሃይማኖቱም ባንዲራውም አገሪቱም አንድነትም እኛን እኮ ጎሳ ነው የሚሉን። እኔ ስናገር አሁን አንድ ጎሰኛ ወይም ደግሞ ጽንፈኛ ይሉኛል። ጽንፈኞች እነሱ ናቸው ከኔ ጋራ ያልተስማማ ላፈር የሚሉ